ዛሬ ዓለም በፍጥነት እየተቀየረች ነው። ከዩክሬን ጦርነት እስከ ጋዛ ቀውስ፣ ከታይዋን ውጥረት እስከ ቀይ ባህር ውስጥ የሚካሄድ የአያላን ፉክክር ዓለም አዲስ የጂኦፖለቲካ ዘመን ውስጥ ገብታለች እና በዚህ ሁሉ መሃል አንድ ቦታ በተለይ የዓለምን ትኩረት እየሳበ ነው። ያ ቦታ ቀይ ባህር ነው። ይህ በቀላሉ የባህር መስመር ብቻ አይደለም፣ የዓለም ኢኮኖሚ የሚያልፍበት የደም ስር ነው። በዚህ የዓለም ፉክክር መሃል ኢትዮጵያ፣ ኤርትራ፣ ጅቡቲ፣ ሶማሊያና የመን ከአያላን ሀገራት ፍላጎት በላይ ሆነዋል። የዓለም አያላን አይናቸው ወደዚህ ቀጠና ተመልሷል። ከዚህ ጋር በማያያዝ ዛሬ ብዙ ሰዎች የሚጠይቁት በርካታ ጥያቄዎች አሏቸው። አሜሪካ ከኤርትራ ጋር አዲስ ግንኙነት ልትፈጥር እየሞከረች ነው። እንደዚህ ከሆነ ለምን ኢትዮጵያ የባህር በር ጉዳዩን እንዴት ታሳካለች? አሰብ ወደፊት የአፍሪካ አዲስ የጂኦፖለቲካ ማዕከል ልትሆን ትችላለች? ቻይና፣ ሩሲያ፣ ቱርክና የገልፍ ሀገራት ሁሉም በዚህ ጉዳይ ምን እየፈለጉ ነው? ዛሬ ይህንን ጉዳይ ከታሪክ፣ ከጂኦፖለቲካ፣ ከኢኮኖሚ፣ ከጦር ስልትና ከወቅታዊ ክስተቶች አንጻር በጥልቀት እንመለከታለን። ቀይ ባህር ለምን የዓለም የኃይል ማዕከል ሆነ? ቀይ ባህር በካርታ ላይ ትንሽ ሊመስል ይችላል፣ ግን በዓለም ፖለቲካ ውስጥ ያለው ክብደት እጅግ ትልቅ ነው። ከአውሮፓ ወደ እስያ የሚሄድ የንግድ መርከቦች፣ ከገልፍ ሀገራት ወደ አውሮፓ የሚሄድ ነዳጅ፣ ከቻይና ወደ አፍሪካ የሚገቡ ምርቶች ሁሉም በቀይ ባህር ያልፋሉ። በተለይ ባብ-ኤል ማንዴብ የሚባል ሰርጥ፣ ይህ በዓለም ላይ ካሉት እጅግ አስፈላጊ የባህር መተላለፊያዎች አንዱ ነው። ይህ ሰርጥ ቢዘጋ የነዳጅ ዋጋ ይጨምራል፣ የንግድ መርከቦች በአፍሪካ ዙሪያ ረጅም መንገድ መጓዝ ይጀምራል፣ የዕቃ ዋጋ በዓለም ላይ ይጨምራል፣ የዓለም ኢኮኖሚ ይናጋል። ስለዚህ ቀይ ባህርን የሚቆጣጠር ሀገር የንግድ ልብን ይቆጣጠራል የሚባለው በአጋጣሚ አይደለም። ቀይ ባህርን የዛሬ ፖለቲካና የኢኮኖሚ ግጭቶችን ለመረዳት ታሪክን ወደ ኋላ መመልከት ያስፈልጋል። ምክንያቱም ቀይ ባህር የውሃ መንገድ ብቻ አይደለም፣ ለመቶዎች ዓመታት የዓለም ሀያላን የተፎካከሩበት የስልጣን መድረክ ነበረ። ማንም ቀይ ባህርን የተቆጣጠረ ሀገር የንግድ መስመሮችን፣ የጦር እንቅስቃሴንና የኢኮኖሚ ፍሰትን ለመቆጣጠር ትልቅ ኃይልን ያገኛል። በጥንት ዘመን እንኳን ቀይ ባህር የአፍሪካ፣ የአረብ ዓለምና የእስያ ንግድ መገናኛ ነበረ። ከህንድ የሚመጡ ቅመማ ቅመሞች፣ ጨርቃጨርቆች፣ ዕጣንና ወርቅ በዚህ መስመር ይተላለፍ ነበረ። በዚህ ጊዜ እንኳን የዚህ መንገድ ቁጥጥር ማግኘት ሀብትና ስልጣን ማለት ነበረ። ከዚህ በኋላ የኦቶማን ኢምፓየር በቀይ ባህር ላይ ተጽዕኖ ለማሳለፍ ሞከሩ። ኦቶማኖች በተለይ የመካንና የመዲና መንገዶችን ለመጠበቅና የእስልምና ዓለምን በእጃቸው ለማቆየት ቀይ ባህርን እጅግ ወሳኝ አድርገው ይመለከቱ ነበር። ነገር ግን በ16ኛው ክፍለ ዘመን የፖርቹጋል ባህር ኃይል ወደ ህንድ ንግድ መስመር ሲገባ ቀይ ባህር የአውሮፓ ሀያላን ፉክክር መድረክ ሆነ። ፖርቹጋል የአረብና የኦቶማን ንግድን ለመቆጣጠር ሞከሩ። ኦቶማኖች ይህንን ለመከላከል በቀይ ባህር ላይ የጦር መርከቦችን አበዙም። ነገር ግን ትልቅ ለውጥ የመጣው በ1869 የሱዌዝ ካናል ከተከፈተ በኋላ ነበር። ይህ ካናል የሜዲትራኒያን ባህር ከቀይ ባህር ጋር አገናኘ። ይህ ከአውሮፓ ወደ ኤስያ የሚያደርጉትን ጉዞ በእጅጉ አሳጠረ። ከዚያ በፊት መርከቦች የአፍሪካን ደቡብ ጫፍ ኬፕ ኦፍ ጉድ ሆፕን ዞሮ መሄድ ነበረባቸው። ይህ ግን ጊዜንና ገንዘብን የሚበላ ጉዞ ነበር። ሱዌዝ ካናል ከተከፈተ በኋላ ግን ቀይ ባህር በዓለም ኢኮኖሚ ለውጥ ውስጥ ገባ። ይህን ተከትሎ አውሮፓውያን አያላን በቀይ ባህር ዙሪያ ያሉ ወደቦችን መቆጣጠር ጀመሩ። ብሪታንያ አደንን ተቆጣጠረች፣ ምክንያቱም አደን ወደ ህንድ የሚሄድ የብሪታንያ ንግድን ለመጠበቅ ወሳኝ ነበር። ፈረንሳይ ጅቡቲን ያዘች፣ ይህም በቀይ ባህር መግቢያ ላይ የራሷ ተጽዕኖ ለማሳደር ነበር። ጣሊያን ኤርትራን በመያዝ በአፍሪካ ቀኝ ግዛት ህልሟን ለማሳካት ሞከረች። እያንዳንዱ ኃይል በቀይ ባህር አካባቢ የራሱን ወታደራዊና የንግድ ጥቅም ለማስጠበቅ ይታገል ነበር። በሃያኛው ክፍለ ዘመን ደግሞ ቀይ ባህር የቀዝቃዛው ጦርነት አካል ሆነም። አሜሪካና ሶቪየት ህብረት በዚህ አካባቢ ተጽዕኖ ለማግኘት ተፎካከሩ። የጦር ሰፈሮች፣ የባህር ኃይሎችና የፖለቲካ ግንኙነቶችን በቀይ ባህር ዙሪያ በፍጥነት ተስፋፉ። ምክንያቱም ቀይ ባህር የንግድ መስመር ብቻ አልነበረም፣ የአያላን ሚዛን መለኪያ ነበረም። ዛሬ ሁኔታው ብዙም አልተቀየረም። በየቀኑ በቀይ ባህር በኩል ቢሊዮን ዶላሮች የሚያወጡ ዕቃዎች፣ ነዳጅና የንግድ መርከቦች ይተላለፋሉ። አንድ ግጭት ወይንም መዘጋት የዓለም ገበያን ያናውጠዋል። በዚህም አሜሪካ፣ ቻይና፣ አውሮፓና መካከለኛው ምስራቅ ሀገራት ሁሉም በዚህ ቦታ ትልቅ ፍላጎት አላቸው። ባጭሩ ቀይ ባህር የተቆጣጠረ ሀገር የዓለምን ንግድ መተንፈሻ ይቆጣጠራል። ለዚህም ነው ከጥንት ኢምፓየሮች እስከ ዘመናዊ ሀያላን ድረስ ሁሉም አይናቸውን በቀይ ባህር ላይ ያኖሩት።
የሁቲ ጥቃቶችና የዓለም ስጋት። ዛሬ ቀይ ባህር ዳግም የዓለም ዜና ሆኗል። ምክንያቱም በየመን ያሉ ሁቲ ታጣቂዎች ናቸው። ከጋዛ ጦርነት በኋላ በቀይ ባህር የንግድ መርከቦችን ማጥቃት ጀመሩ። በሁቲዎች አንዳንድ መርከቦች ተመቱ፣ አንዳንዶቹ ተያዙ። ዓለም አቀፍ የመርከብ ኩባንያዎች መንገዳቸውን ቀየሩ። ይህ ለአሜሪካ ትልቅ ስጋት ሆነ። ምክንያቱም አሜሪካ ለዓለም ንግድ መረጋጋት ራሷን ዋና ጠባቂ አድርጋ ታያለች። ስለዚህ የአሜሪካ ጦር ኃይል፣ የብሪታንያ መርከቦችና ሌሎች ምዕራባውያን ኃይሎች በቀይ ባህር ውስጥ በጣም ጠንክረው ገቡ። ጅቡቲ ለምን የዓለም የጦር ማዕከል ሆነች? በአፍሪካ ትንሽ ሀገር ናት፣ ግን በዓለም ጂኦፖለቲካ ትልቅ ክብደት አላት። ጅቡቲ ዛሬ በዓለም ላይ በትንሽ መሬት ላይ ከፍተኛ የውጭ ጦር ቤዝ ያሉባት ሀገር ናት። እዛ ያሉት የአሜሪካ ጦር ሰፈር፣ የቻይና የባህር ጦር ቤዝ፣ የፈረንሳይ ጦር ኃይል፣ የጃፓን ጦር ሰፈር፣ የጣሊያን ኃይሎች። ይህ በራሱ አንድ መልእክት አለው። ቀይ ባህርን የሚቆጣጠር የወደፊቱን የዓለም ንግድ ይቆጣጠራል የሚለውን ያረጋግጣል። ቻይና በቀይ ባህር ምን እየፈለገች ነው? ቻይና ዛሬ የዓለም ትልቁ የኢንዱስትሪ ሀገር ናት። የቻይና ኢኮኖሚ በባህር ንግድ ላይ የተመሰረተ ነው። የቻይና ዕቃዎች ወደ አውሮፓ ሲሄዱ በቀይ ባህር ያልፋሉ። ስለዚህ ቻይና በዚህ ቦታ ጠንክራ መገኘት ትፈልጋለች። ለዚህ ነው በጅቡቲ የመጀመሪያውን የውጭ ጦር ቤዟን የከፈተችው። ቻይና እዚህ ሶስት ዋና ፍላጎቶች አሏት። የንግድ መስመሯን መጠበቅ፣ የቤልት ኤንድ ሮድ ኢኒሼቲቭ ፕሮጀክቷን ማስፋፋት፣ የአሜሪካን ተጽዕኖ መቀነስ። ቻይና በኢትዮጵያ ያላት ኢኮኖሚያዊ ተጽዕኖ ትልቅ ነው። የአዲስ ጅቡቲ ባቡር ፋብሪካዎች፣ መንገዶች፣ ቴሌኮሞች፣ የኢንፍራስትራክቸር ፕሮጀክቶች በአብዛኛው በቻይና ብድር የተሰሩ ናቸው። የሩሲያ ፍላጎትስ ምንድነው? ሩሲያ ከረጅም ጊዜ በኋላ በአፍሪካ ተጽዕኖን መመለስ ትፈልጋለች። ከሶቪየት ህብረት ዘመን ጀምሮ ሞስኮ በቀይ ባህር መገኘት ትሻለች። ዛሬ ሩሲያ ሶስት ነገሮችን በቀይ ባህር ለማሳካት ትሞክራለች። የባህር ጦር መገንባት፣ ከምዕራባውያን ጋር የኃይል ፉክክር፣ በአፍሪካ ውስጥ የፖለቲካ ተጽዕኖ። ሩሲያ ከሱዳን ጋር የባህር ጦር ቤዝ ለመገንባት ብዙ ጊዜ ሞክራለች። እንዲሁም ከኤርትራ ጋር በዲፕሎማሲ የተቀራረበ ግንኙነት አላት። በተለይ ኤርትራ በዩኤን ውስጥ ብዙ ጊዜ ከሩሲያና ከቻይና ጋር የተቀራረበ አቋም ታሳያለች። ቱርክ በአፍሪካ ለምን ክንዷን ማፈርጠም ትፈልጋለች? ቱርክ የዛሬው የቀይ ባህር ተዋናይ አንዷ ናት። ከ20 ዓመታት በፊት ቱርክ በአፍሪካ እጅግ ዝቅተኛ ተጽዕኖ ነበራት። ዛሬ ግን በሶማሊያ ትልቅ ጦር ማሰልጠኛ አላት። በአፍሪካ ብዙ ኤምባሲዎችን ከፍታለች። የመከላከያ ቴክኖሎጂን ትሸጣለች። በሶማሊያ በኢትዮጵያና በሱዳን ውስጥ የኢኮኖሚ ተጽዕኖ እያሳየች ነው። ቱርክ በቀይ ባህር ሁለት ነገሮችን ትሻለች። ኢኮኖሚያዊ ተጽዕኖ፣ የክልሉ ሙስሊም የዓለም መሪነት። ኢትዮጵያና የባህር በር ጉዳይ። ኢትዮጵያ ከ1993 በኋላ ባህር አጥታለች። ከዚህ በኋላ በአብዛኛው የጅቡቲን ወደብ እየተጠቀመች ነው። ነገር ግን ከ120 ሚሊዮን በላይ ሕዝብ ያላት ሀገር በአንድ በር ብቻ መተማመን አደገኛ ነው የሚል አመለካከት ሀያል ሆኖ ወጣም፣ ያውም በኪራይ። በተለይ የኢትዮጵያ መንግስት የባህር በር የህልውና ጉዳይ ነው የሚል አቋም በተደጋጋሚ ማቅረብ ጀመረ። ይህ ደግሞ በክልሉ ውስጥ ትልቅ ውይይትን ፈጠረ። አሰብ ለምን እጅግ አስፈላጊ ሆነ? አሰብ ለኢትዮጵያ በጣም ቅርብ ወደብ ነው። በተለይ ለአፋር፣ ለአማራ፣ ለአዲስ አበባ እጅግ ቀላል የንግድ መንገድ ነበር። ከ1998 እስከ 2000 የኢትዮ ኤርትራ ጦርነት በኋላ ግን አሰብ ተዘጋም። ከዚያም በኋላ ኢትዮጵያ ወደ ጅቡቲ ተመለሰች። ዛሬ ግን አሰብ ዳግም ወደ ጂኦፖለቲካ መሃል ተመልሷል። ምክንያቱም ቀይ ባህር የዓለም ፉክክር ሆኗል። ኢትዮጵያ አማራጭ ወደብ ትፈልጋለች። ኤርትራ የኢኮኖሚ ገቢ ትሻለች። አያላን ሀገራት አዲስ አጋሮችን እየፈለጉ ነው። ቀይ ባህር ዳግም የርብርብ ማዕከላቸው ነው። የአሜሪካ ማዕቀብ ፖሊሲ ሊቀየር ይችላል። ይህ በጣም ውስብስብ ጉዳይ ነው። አሜሪካ ለረጅም ጊዜ ኤርትራን በማዕቀብ ስር አድርጋ ቆይታለች። ምክንያቶቹም የሰብአዊ መብት፣ የክልል ደህንነት፣ የውጭ ፖሊሲ ግጭቶች። ግን በጂኦፖለቲካ ውስጥ ቋሚ ጠላት የለም ይባላል። ፍላጎት ሲቀየር ግንኙነቶች ይቀየራሉ። ነገር ግን ይህ ማለት አሜሪካና ኤርትራ በቅርቡ ወዳጅ ሀገሮች ሊሆኑ ይችላሉ ማለት አይደለም። በሁለቱ መሃል ያለው መተማመን አነስተኛ ነው። ያለፈው ታሪክም ከባድ ነው። ያላቸው የፖለቲካ ልዩነትም ትልቅ ነው። ግን ቀይ ባህር የዓለም ፖለቲካን እየቀየረ ነው። ዛሬ
ዛሬ በቀይ ባህር የሚታየው ቀላል የዲፕሎማሲ ጨዋታ አይደለም። ይህ የወደፊቱ የአፍሪካን ኃይል ሚዛን የሚወስን ትልቅ ፉክክር ነው። አሜሪካ፣ ቻይና፣ ሩሲያ፣ ቱርክ፣ ዩናይትድ አረብ ኤሚሬትስ፣ ሳውዲ አረቢያ ሁሉም ወደ አንድ ቦታ እየተመለከቱ ነው። ያ ቦታ ቀይ ባህር ነው። በዚህ የዓለም ፉክክር መሃል ኢትዮጵያና ኤርትራ የሚወስኑት ውሳኔ የምስራቅ አፍሪካን ወደፊት ሊቀይር ይችላል። ይሄ ትንታኔ ጠቃሚ ሆኖ ከተሰማችሁ ላይክ አድርጉ፣ ሼር አድርጉ፣ ቻናሌንም ሰብስክራይብ ማድረግ አትርሱም። እናንተስ ምን ትላላችሁ? አሜሪካ ከኤርትራ ጋር በእውነት ልትቀራረብ ትችላለች? ኢትዮጵያ የባህር በር ጥያቄዋን እንዴት መፍታት አለባት? ቀይ ባህር የወደፊቱ የዓለም ትልቁ የፉክክር መድረክ ይሆናል? አስተያየታችሁን በኮሜንት ጻፉ። ቸር ሁሉ ይቅጠማችሁ።